የረመዳን ጾም ወራት እንዲሁም በኦርቶዶክስም የአብይ ጾም ወራት እየተገጣጠመ ህዝበ ሙስሊሙ ህዝበ ክርስቲያኑም ለሀገሩ ለምድሩ ለህዝቡ የሚጸልይበት ወደ ፈጣሪ አምላክ የሚቀርብበት ወቅት ነውና ለምድራችን ፍቅር፣ አብሮነት፣ መተሳሰብ እጅግ በጣም የበዛ በረከት እንዲሆን ፈጣሪን መፍራት እጅግ በጣም አስፈላጊነትንም ለትውልድ የሚያስተምር ነው። እኛ ደግሞ ረመዳን በመጣ ወቅት እንደዚህ ከከተማችን ነዋሪዎች ጋራ በተለይም ዝቅተኛ ገቢ ካላቸው እንዴት ናችሁ? ጾሙ ወሩ በጥሩ እያለፈ ነው ወይ? ምን ጎደላችሁ ብለን የምንጠይቅበት ፍቅራችንን የምንገልጽበት አክብሮታችንን የምንገልጽበት ወቅት ነውና ዛሬም በዚህ በኢፍጣር ፕሮግራም ስላገኘናችሁ በጣም ደስ ብሎናል። እንኳን በሰላም መጣችሁ ማለት እወዳለሁ።